ማቲን ጌታ እንዴት አገኘው? ወንጌል በአንተ ህይወት ውስጥ እንዴት አቅም አገኘ? ማቲያስ ፋንታውን እባላለሁ። አብዛኛው ሰው እንግዲህ የሚያቀኝ ብርቱ ገበታ ዳኝነት ነው። ጊዜን ማስቆም ትችላለች። ያ ገንዘብ ያ መታወቅ ከመስመር እንደወጣ ያደረገኝ እግዚአብሔር ሆይ አልኩኝ፣ አንተ ካለህ እኔ ድናለሁ፣ አንተ ግን ከሌለህ እኔ ልሞት ነው። እዛ ስደት ውስጥ ነው የተቀላቀልኩት። ሪቫይቫሉ ቀጥሎ ያመጣው ነገር ስደት ነበር። የሪቫይቫል እሳት አንዴ ሲያገኝሽ መቼም አይጠፋም። ውስጤ ሁል ጊዜ አንቺ ውስጥ ተቀብሮ ይኖራል። ምን እንደማደርግም አላውቅም። ቆምኩኝ፣ ተሰበሰበ ህዝቡ፣ ሰርክል ተሰራ፣ እኔ መሀል ላይ ቆም። እንግዲህ እንደሰማችሁት ህይወቴን እንደዚህ እግዚአብሔር ታድጎኛል አለው። ዛሬ ህይወቱን እንዲታደገው የሚፈልግ አንድ ሰው ካለ እጁን ያሳይ ስል 33ቱም ተነሱ፣ እያለቀሱ ጌታን ተቀበሉ። የሚደንቅ ሚራክል ሆነ። ጌታ ቤት እንደ ዳንኩ ይላል። እንግዲህ ቻሌንጁን የመጣው ወዲያው ነው ብዬሻለሁ ነው። እና ጳውሎስ ልክ እንደሚያደርገው እኔ ጭራሽ ጳውሎስ በስሬት ውስጥ ሆኖ አይደለ ብዙ መልእክቶችን የጻፈው፣ ውጭ ላሉ ወገኖች ደብዳቤ እየጻፍኩኝ እንትን እያልኩኝ እየሸወድኩኝ ወደ ውጭ መላክ ሁሉ ጀመርኩኝ። እና ላይክ ወንጌል በትክክል በህይወቴ ሲፈጸም እመለከተው ነበር። እና መጨረሻ ላይ ግን እግዚአብሔር አንድ የተቀደደች መጽሐፍ ቅዱስ የሆነች ጥግ ጋር ወድቃ አገኘ። እዛ ውስጥ ማን እንዳስገባው አላውቅም። ሰላም ለእናንተ ይሁን የተወደዳችሁ የክብር ዕቃ ቤተሰቦች፣ በያላችሁበት ጸጋና ሰላም ይብዛላችሁ። ይህ የክብር ዕቃ ፕሮግራማችን ነው። ዘውትር እንግዳን እየጋበዝንላችሁ ወደ እናንተ የምናቀርብላችሁ፣ እንደዚሁም በኤልሻዳይ ቴሌቪዥን የዚህ ፕሮግራም አዘጋጅና አቅራቢ እኔው ገነት ታምራት ነኝ። የክብር ዕቃ ፕሮግራምን ሰብስክራይብ በማድረግ አብራችሁን አገልግሉ። ጸጋና ሰላም ይብዛላችሁ። ዛሬ ደግሞ በጣም የተወደደ ወንድም አገልጋይ ማቲያስ ፋንታውን ይዤ ቀርቤላችኋለሁ። ከኛ ጋር አብራችሁ ቆይታ አድርጉ። ጌታ ኢየሱስ ይባርካችሁ። ማቲዬ ጌታ ኢየሱስ ይባርክ። ለዚህ ፕሮግራም በክብር ዕቃ ፕሮግራም እንግዳ ሆነ ስለቀረብክ ጥሬን አክብረ ስለመጣ በእውነት እግዚአብሔር ያክብር። በጣም የአገልጋይ እና የአንድ ሰው ትልቅ ፕሪንሲፕል የሚታይበትን ነገር ባንተ አይቻለሁ። ሰዓት አክብረ ትልቅ ነገር ነው ያደረግከውና ስለተገኘ በእውነት እግዚአብሔር አምላክ ያክብር። በተመልካቾቼ እና በአድማጮቼ ስም ላመሰግን እወዳለሁ። እግዚአብሔር ያክብር። አመሰግናለሁ በጣም ማቲዬ። እስቲ ያው ፕሮግራማችን እንደምታውቀው የክብር ዕቃ ነው። ብዙ የእግዚአብሔርን አገልግሎት የእግዚአብሔርን መንግስት የሚሰሩ ሰራተኞችን አገልጋዮችን የሚቀርብበት የክብር ዕቃ ፕሮግራም ነው። ልክ እንደ ስሙ የክብር ዕቃ ነው እና በዚህ ፕሮግራም እንግዲህ ከአንተ ጋር ጥሩ ቆይታ እንደምናሳልፍ እግዚአብሔርም ደግሞ ጥሩ ጊዜ እንደምሰጠን አምናለሁ። ለሚሰሙትም እግዚአብሔር መታነጽን፣ ለሚያዳምጡም ለሚያዩ ጥሩ ነገር ጥሩ ቆይታ ከኛ ጋር አብረው እንዲያደርጉ ደግሞ እግዚአብሔር እንዲረዳ። እስቲ የመጀመሪያ ማቲ ማን ነው? እንግዳይን ስም ቀድሜ ላስተዋውቅ ቀድሞ እንደማደርግና እስቲ ራስን አስተዋውቅልን። እሺ ገነት፣ እኔም አመሰግናለሁ አክብረሽ በዚህ ፕሮግራም ላይ ታዳሚ እንደሆነ ስላደረግሽኝ። እኔ ያው ማቲያስ ፋንታውን እባላለሁኝ። አብዛኛው ሰው እንግዲህ የሚያቀኝ በሚዲያ ላይ በምርጡ ገበታ ዳኝነት ነው። በእርግጥ ከሼፍነት ባሻገር ሌሎች ሙያዎችም አሉኝ። በአንድ ኮሌጅ ውስጥ አስተምራለሁኝ። ከዛ ባሻገር የተለያዩ የስብዕና ግንባታ ስልጠናዎችን እሰጣለሁኝ። እንዳልሽው የቤተክርስቲያን ውስጥ ደግሞ እግዚአብሔር በሚሰጠኝ እድሎች ላይ አገለግላለሁኝ። አንዳንድ ድርጅቶችን ደግሞ አማክራለሁኝ። በተለይ ቢዝነስ ስታርታፕ ላይ እንደዛ አድርጋለሁኝ። ቅድም ያልሽው ያው ትልቁ ነገር እንግዲህ ትልቁ በእጃችን ላይ የሚቀመጥ ሪሶርስ ጊዜ ነው እና ጊዜን ማስቆም ትችላለች። ጊዜን ማስቆም የምትችይው በተሰጠሽ ጊዜ ውስጥ፣ በዛ ሰዓት ውስጥ፣ በዛ ማዕቀፍ ውስጥ ትክክለኛውን ፐርፐዝሽን ስትሰሪበት ጊዜን አስቆምሽው ማለት ነው። ለአንቺ ቤኔፊት እንዲያደርግሽ አደረግሽው ማለት ነው። እንዲቀድምሽ አልፈቀድሽለትም ማለት ነው። ስለዚህ ከዚህ የተነሳ ነው የቀድም ያልሽው የጊዜ አጠቃቀም እንትን ውስጥ ያነሳሽው ነገሮችን ከዛ ሀሳብ የመጣ ነው ማለት ነው።
በአጠቃላይ ማቴዎስ ይሄ ነው። ከዚህ ውጭ ያሉት ነገሮች ብዙ አስፈላጊ አይደሉም። የቤተሰብ ባለትዳር ነኝ። 3 ወንዶች ልጆች አሉኝ። የመጀመሪያ ልጄ 3ኛ ዓመት ዩኒቨርሲቲ ተማሪ ነው። የመጨረሻው ደግሞ ገና 1ኛ ክፍል ነው ያለው። ይህን ይመስላል። ደስ ይላል። እግዚአብሔር ይመስገን። በጣም ትልቅ ነገር ነው እና በዚህ ውስጥ እንግዲህ ራስን ጥሩ አድርጋ አስተዋውቀልና አንድ ክርስቲያን በጣም የሚጠበቀው ትልቁ ነገር እግዚአብሔር በተለይ በቤተሰብ ውስጥ እግዚአብሔር ብዙ ነገር ይሰራል። የእግዚአብሔር መንግስት ደግሞ በቤተሰብ ውስጥ ትልቅ ስራ ዓላማው አለው እና ቤተሰብህን፣ ስራህን፣ ሁሉን ነገር እግዚአብሔር ለአንተ መሪ አድርጎ ሲሰጥ አንተን ታምኖብህ ነው አይደለ? እግዚአብሔር በአንተም የታመን አንተም ለእግዚአብሔር የታመንክበት ይወስናል። እግዚአብሔር ይመስገን። እስቲ አሁን ትንሽ ወደ ራስ ልመጣ ነው እና ወንጌል እንዴት በአንተ ህይወት ውስጥ አቅም አገኘ? በዚህ ሁሉ እግዚአብሔር ኃላፊነት ሲሰጥን ልጁን ኢየሱስንም ሰጥቶ ነው እና እስቲ እንዴት ወደኋላ ልመልስ እስቲ ወይም ወደ ልጅነት ልመልስና ማቲን ጌታ እንዴት አገኘው? እንዴት ጌታ ተገናኘ? ወንጌል በአንተ ህይወት ውስጥ እንዴት አቅም አገኘ? እንግዲህ ጊዜው ዘመኑ ወደ 23-24 ዓመት አካባቢ ይሆናል። እኔ ጌታን ያገኘሁት ከዚህ በፊትም በተለያዩ መድረኮች ተናግሬዋለሁ። ጌታን ያገኘሁት ኤርትራ ውስጥ አስመራ ውስጥ ለስራ ጉዳይ ሄጄ እዛ የተነሳ ሪቫይቫል ነበረ። ኤርትራ ውስጥ የተነሳ ሪቫይቫል ነበረ። በወቅቱ ወንጌላውያን የሆኑት ፓስተር ተስፋ ጽጌን እና ሐዋርያው ዘውዴ የሬማ ቤተክርስቲያን የአዲስ አበባ ቤተክርስቲያን መስራች፣ እነሱ እዛ ምድር ላይ ለወንጌል አገልግሎት መጥተው እዛ በተነሳው ሪቫይቫል ውስጥ ነው ጌታን ያገኘሁት። እንግዲህ ጌታን ሳገኝ ምንድነው እኔ እንዳልኩሽ በሙያዬ ሼፍ ነኝ። በወቅቱ ወደዛ ምድር የሄድኩት ለስራ ነው። ገና በልጅነቴ ነው እና በዛ በልጅነት ወቅት ውስጥ ሁሉ ነገር እጄ ላይ እግዚአብሔር ሰጠኝ። which is እውቀት፣ ከሰዎች ጋር መልካም ተግባቦትን እና ገንዘብ እና ኤርትራ ውስጥ በሄድኩበት ጊዜ ኦልሞስት በዛን ጊዜ ውስጥ ከታወቁ ፕሮፌሽናል ሼፎች መካከል አንዱ ነኝ። ስለዚህ ምናልባት በዛ እድሜ ፕሮፐርሊ ማኔጅ ላረገው ያልቻልኩት ገንዘብ እጄ ላይ ገባ። ያ ገንዘብ እና ያ መታወቅ ከመስመር እንደወጣ ያደረገኝ። በጣም በተለያየ ሱሶች ውስጥ መግባት መጣ። እዚህ ሱስ ውስጥ ገብቼ እያለሁ ግን መሀል ላይ ከገባው በኋላ ከዛ ህይወት መውጣት አቃተኝ። ስለዚህ ዳዊት እንዳለው በእኔና በሞት መካከል የስንዝር ያህል ሲቀር መጨረሻ ላይ አንድ ጸሎት ጸለይኩኝ። እግዚአብሔር ሆይ አልኩኝ፣ አንተ ካለህ እኔ ድናለሁ፣ አንተ ግን ከሌለህ እኔ ልሞት ነው። በዚህ ሰዓት ደግሞ ማንም ሊያድነኝ አይችልም። ምክንያቱም እዛ ምድር ላይ ዘመድ የለኝም፣ ቤተሰብ የለኝም። እንደው ልጠጋበት እንኳን እንደ ሰውኛ ቋንቋ ሊረዳኝ የሚችለው ሰው የለም። በእርግጥ ጓደኞቼ በዙሪያ ያሉ፣ ግን ጓደኞቼም ከኔ ብዙ የተሻሉ አልነበሩም በዛ ህይወት ውስጥ ያሉ ሰዎች ስለነበሩ። ስለዚህ በዚህ አጋጣሚ ውስጥ አንድ ወንድማችን አለ፣ ብዙ ወገኖች ያውቁታል ብዬ አስባለሁ። ተስፋ ልደት ይባላል። ትልቅ አገልጋይ ነው። አሁን ወደ ጌታ ሄደዋል ያለው ተስፋ ልደትን የማውቀው አዲስ አበባ ነው። አዲስ አበባ እያልን ነው የማውቀው እና እዛ አንድ ቀን ትልቅ መጽሐፍ ቅዱስ ይዞ ኮምፐሽታቶ ይባላል የአስመራ እንደው ዳውንታውን አይነት ነው። እዛ አካባቢ ወክ እያደረገ አየሁትና ኦንሊ ቲንግ ምንድነው ያየሁት? እጁ ላይ መጽሐፍ ቅዱስ ነው ያየሁት። ወንድም ተስፋ ልደት ከየትኛው ቤተ እምነት እንደሆነ አላውቅም። ነገር ግን ቀጥ ብዬ ሄጄ ያልኩት ምንድነው፣ ተስፋ ልደት አንተ የምትሄድበት ቦታ ይዘኸኝ ሂድ ነው ያልኩት። እንግዲህ ኤኒ ፕሌስ ሊሆን ይችላል፣ ገብቶሻል አይደለ? ግን የእግዚአብሔር አሰራር ስለነበረ ቅዳሜ ቀን ነው ቀጠረኝ። እንዳልኩሽ እኔ ኦልሬዲ ዲፕሬሽን ውስጥ ነኝ ያለሁት፣ ተስፋ መቁረጥ ውስጥ ነኝ ያለሁት እና ወንጌላዊ ያሬድ ይባላል እዛ ሬማ ቤተክርስቲያን ውስጥ እሱ ጋር ይዞኝ ሄደ። እሱ ወንጌላዊ ያሬድ ሊሰብከኝ ሲሞክር ነው እኔ አትስበከኝ ያልኩት። እኔ ኦልሬዲ ህይወት አስጠልቶኝ የመጣው ሰው ስለሆንኩኝ
ቀጥታ በወቅቱ ጌታን መቀበል ምን ማለት እንደሆነ አላውቅም፣ ግን የምታደርገውን ፕሮሰስ ስፒሪቹዋል ፕሮሰስ አድርግና እኔ ከዚህ ጭንቀት የመራገፍ ብቻ ስለምፈልግ ይሄ በቂ ነው አልኩት። ኮንፌስ አደረግኩኝ ኢየሱስ ክርስቶስ ጌታ እንደሆነ፣ እግዚአብሔር አብ ከሙታን እንዳስነሳው፣ በአብ ቀኝ እንደተቀመጠ፣ እርሱም ስለኔ ኃጢአት፣ ስለኔ በደል፣ ስለኔ መተላለፍ እንደሞተ፣ በሱም ሞት እኔ የልጅነትን ስልጣን እንዳገኘው ይሄንን ተናዘዝኩኝ። ኢሚዲየትሊ የእግዚአብሔር ልጅ ሆንኩኝ። በዚህ መልኩ ጌታን አገኘው። ነገር ግን የሚገርምሽ ገኒ፣ ብዙ ሰዎች ጌታን ሲያገኙ የመጀመሪያ አካባቢ ሃኒሙን ነው አይደል? ወዲያው ይጸልያሉ፣ ወዲያው ይመጣል ሁሉ ነገር። የኔ ህይወት ግን እንደዛ አልነበረ። ዴዋን ጀምሮ ስደት ነው የመጣው እና ኢሚዲየትሊም ጌታን እንዳገኘው ቤተክርስቲያን፣ የኤርትራ ቤተክርስቲያን በስደት ውስጥ ገባች። ስለዚህ እዛ ስደት ውስጥ ነው የተቀላቀልኩት። ሪቫይቫሉ ቀጥሎ ያመጣው ነገር ስደት ነበረ። ኦፍኮርስ በዛን ጊዜ ሪቫይቫሉ ያመጣው ነገር የሰው ቁጥር በየቀኑ ወደ መንግስቱ የሚጨመረው የሰው ቁጥር በጣም ሰፊ ከመሆኑ አንጻር ለዛ የተዘጋጀ የአገልጋዮች የሰው ኃይል ብቃት ስላልነበረው አት ዘ ሴም ታይም ከጎኑ ያስተምሩ ፋላሲዎች ፕላስ ቅንጅት ይጎለው ስለነበረ ስደትን አስነሳ። ያ ስደት እንግዲህ ሲነሳ እዛ ውስጥ ነው እኔ መቀጠል የነበረብኝ። ግን ጥሩ ነገሩ ምንድን ነው? የሪቫይቫል እንትን እሳት አንዴ ሲያገኝሽ መቼም አይጠፋም። ውስጤ ሁል ጊዜ አንቺ ውስጥ ተቀብሮ ይኖራል እና በዛ ውስጥ በአጭር ጊዜ ውስጥ የሚገርምሽ ነገር ሳልጠመቅ ደቀ መዛሙርት ሳልማር ደህንነትን ሳልማር ወደ አገልግሎት ውስጥ ገባሁ። ለምን? ቤተክርስቲያን ስደቱ ስትገባ ራስሽን የምታኖሪው ራስሽ ነሽ። ቤተክርስቲያን መሪዎች ራሳቸው ማኔጅ ማድረግ የሚያስቸግራቸው ሰዓት ውስጥ ስለሆነ ስለዚህ እግዚአብሔር ሊረዳሽ ይገባል። የወሰንኩት ውሳኔ ምንድን ነው? ለተወሰነ ጊዜ ስራዬን አቆምኩኝና መጽሐፍ ቅዱስን ማጥናት፣ የተለያዩ ደግሞ መንፈሳዊ የተጻፉ የተለያዩ በአማርኛም በትግርኛም በእንግሊዘኛም የተጻፉ መጽሐፎችን፣ ቪዲዮዎችን እነሱን በቃ ስራ ብያደርኩ። በቃ ላይክ በቀን አንዳንዴ አልበላም ወይም አንዴ ነው የምበላ። በጸሎት ውስጥ ሆኜ የእግዚአብሔር ጥማት የዛን ያህል እንትን አለኝ እና በዛ ስደት ውስጥ ምንድነው ያለሽ አማራጭ አንድና አንድ ነው። ወይ ጥሩ አማኝ ሆነሽ የእግዚአብሔር ሚራክል የተለማመድሽ መኖር፣ ወይም ደግሞ ወለም ዘለም የለም እዛ ውስጥ ገብቶሻል። ይሄ የሐዋርያ ስራ ላይ የምናያቸው ያሉ ሚራክሎች በሙሉ በህይወት ይፈጸሙ ነበረ። ግን ያ ስልሽ ደግሞ ስደትን ማምጥቶብኛል። አንደኛው የሴል ፕሮግራም እኔ ቤት ውስጥ ይካሄድ ነበረ። ለምን? ያው ስደቱ ሲመጣ በትናንሽ ሴል ሆነና የምናመልከው የምንማረው ጉባኤ የምናደርገው በየቤት ውስጥ ሆነ። እኔ ቤት ውስጥም ያ ሰደድ እሳቱ ቀጥሎ የሚደንቅ ነገር ሆነ እና እንዳልኩሽ የወራቶች ክርስቲያን እያለሁኝ ምን ኃላፊነት እኔ ላይ ወደቀ። ከኔ በኋላ የሚመጡትን ወይም ጌታን የሚያገኙትን ውስጥ ወንጌል ስለምንሰራ እነዛን ሰዎች ቴክ ኬር ማድረግ ነበረብኝ፣ ማስተማርም ነበረብኝ፣ መስበክም ነበረብኝ። ሳትጠመቅ ደህንነት ምንም ነገር የለም። የሚደንቅ ግን እግዚአብሔር ህዝቡን ይፈውስ ነበረ፣ ያድን ነበረ። ያድን ነገር ብቻ ሳይሆን ትልልቅ ትራንስፎርሜሽኖች ነበሩ እዛ ውስጥ የምናያቸው የነበሩ ነገር። ይሄ መጨረሻ ላይ ግን የኔ ቤት በጣም ከመሙላቱ የተነሳ ጎረቤቶች ላይ ተነሱብን። ሲነሱብን ተያዝኩኝ። በዛ ውስጥ ተያዝኩኝ። ሲያዝ ቀጥታ በጣም ከባድ የሚባል ሰንተታ ኦቶ የሚባል ሌላ ቃለ መጠይቅ ተናግሬዋለሁ። ፖሊስ ጣቢያ ነበረ። የኔ ቤት 35ኛ የሚባለው አካባቢ ነበር። አስመራ የሚያውቁ ሰዎች ያውቁታል። እዛ ተወሰድኩኝ። እዛ ተወስጄ እኔ ያለሁበት በጣም ስፕሪቴ በጣም ጆይስ ከመሆኑ የተነሳ ድሮ የምንያዘው ስንጣላ በመጠጥ በምናምን ነገር ውስጥ ነው። አሁን ደግሞ በዚህ መልኩ ሆነ እኔ ሀሴትን አድርጌያለሁ። ሬሊ ዙሪያ ምን እየተደረገ እንዳለ ማን ምን እያለ እንዳለ ራሱ አልሰማም ነበር እና ለካ እየሳኩኝ ነበረ። መርማሪው ሳይን ተበሳጨ። እየሳኩኝ ነው። እኔ እኮ መሳቄን ራሱ አላውቅም እኮ ሌላ ዓለም ውስጥ ስላለው እና ወዲያው አጠፋለሁ አለ። አንተን እገላለሁ አለ። መታወቂያዬንም ሲያየው ኢትዮጵያዊ ነኝ። ያኔ ደግሞ የኤርትራና ኢትዮጵያ ጦርነት ተነስቷል ያለው። ሁለት አጣብቂኝ ውስጥ ተገባ። እኔ ግን ምንም ማይንድ ያደረገኝ ነገር አልነበረም። ከኔ ጋር አንድ አማኑኤል አለም የሚባል ሌላ ወንድም ነበረ፣ ኤርትራዊ በጣም መልካም ሰው አብሮኝ፣ እሱም ተይዟል። ከዛ በሚቀጥለው ቀን ምን እንደማደርግ አሳይሃለሁ አለ።
ለሊቱን ሙሉ ስንዘምር ምን ስንላደር የሚገርም በህይወቴ እንደዛ አይነት የእግዚአብሔርን ክብር እኔ ተለማመጃ አላውቅም። እንዳልኩሽ ገና አዲስ ክርስቲያን ነኝ። ግን ማስታውሰው ልብስም ስላልያዝኩኝም ጀስት በአንድ ለበስኳት ልብስ ነው የሄድኩት። ሲሚንቶ የማይረባ ሲሚንቶ ላይ ተይተሻከው እንደዛ ቀን ግን ሞቆኝ አያውቅም። አንድ ትልቅ እጅ መጥቶ እሱ ላይ አስተኝቶኝ አደረ። ስነሳ ሬዲ ከዛ እጅ ላይ ባልወርድ ነበር ያልኩት። ይሄ ነው አስታውሳለሁ ያንን ነገር። እና ከዛ በሚቀጥለው ቀን ግን ምን ይሆናል ለካ የኔ የመኖሪያ መታወቂያ ይሄ ኤክስፓየር አድርጓል። እሱን አላውቅም። ኤኒዌይ እስረኞች እየተለያዩ ወደ ተለያየ እስር ቤቶች ሲላኩ እኔ ትራክ ቢ የሚባል አስመራ ቅርብ ቦታ ላይ ያለ ቀይ መስቀል የማይጎበኘው ግን በተለያየ ሁኔታ ኤርትራውያኖችም ኢትዮጵያኖችም ያሉበት በተለያየ አንዳንዶቹ የብሔራዊ ውትድርና ያመለጡ አንዳንዶቹ የተለያየ ወንጀል ውስጥ ያሉ የሚታሰሩበት እስር ቤት ውስጥ ነበረ። እዛ ገባሁኝ። እዛ ስገባ እንግዲህ እንዳልኩ አንደኛ ገና ልጅ ነኝ፣ በእግዚአብሔር መንግስት ውስጥ ገና ልጅ ነኝ። ግን ሐሴትን አደርግ ነበረ እና ቤቱ በጣም ትልቅ የሆነ ሰፊ አዳራሽ ነው። ጣሪያ ነው፣ ቆርቆሮ ጣሪያ ነው፣ ከጎን ጣሪያ ነው። እዛ ሲሄድ ሁሉም ሰው በዲፕሬሽን ተይዟል። እኔ ግን ሐሴትን ውስጥ ነኝ ያለሁት እና አንድ ማታ ላይ በኮንትሮባንድ አንዳንድ ነገሮች ሳንቲም ሰጠን የሚገቡልን ነገሮች ነበሩ እና ሻማ አስገባና እንትን ስለሌለው በቃ ለምንድን ነው እንደዚህ ቁጭ ከምንል ማታ ደብሮን ከምንተኛ ድሮ በማቃት እስር ቤት የሻማ ተብሎ ቀልድ ምናምን ነገር አለ እንደዚህ አይነት ፕሮግራም አንጀምርም ምናምን አልኳቸው። እኔ ሪሊ እውነት እንደዚህ አይነት ፕሮግራም ለመጀመር እንጂ ሌላ ሐሳብ ኖሮኝ አይደለም። መጨረሻ ላይ እንደዛ ከሆነማ 33 እስረኛ ነበር ባይዘው የነበረው እዛ ውስጥ እኔ 34 ነኝ አለኝ። አንተ ትጀምረዋለህ አለኝ። የዛን ቀን እንዳልኩሽ እንደምንም ብለን ደባብቀን ለማታዋ ሻማ አስገባል። ከዛ በኋላ ምን እንደማደርግም አላውቅም። ቆምኩኝ፣ ተሰበሰበ ህዝቡ፣ ሰርክል ተሰራ። እኔ መሀል ላይ ቆምኩኝና ዝም ብዬ የህይወት ታሪክን መናገር ጀመርኩኝ። በቃ ያሳለፍኩትን ምናምን በመጠጥ ውስጥ በተለያየ ለሚዲያ ጸጋ ማየት ነገር ይሆናል እና ነገር በዛ ያለፍኩባቸው እሱን ተናገርኩኝና በጣም ምን አይነት ተስፋ መቁረጥ ውስጥ ገብቼ እንደነበረ በኋላ ግን ጌታ ደርሶ እንዴት እንዳዳነኝ ይህንን ህይወቴን ነገርኳቸው። እንዳልኩሽ የመጽሐፍ ቅዱስ ጥቅስ አላውቅም ምን አላውቅም፣ ግን ይህንን ነገር ነገርኳቸውና መጨረሻ ላይ ልክ ልዘጋ ስል እንግዲህ እንደሰማችሁት ህይወቴን እንደዚህ እግዚአብሔር ታድጎኛል አለው። ዛሬ ህይወቱን እንዲታደገው የሚፈልግ አንድ ሰው ካለ እጁን ያሳይ ስል 33ቱም ተነሱ። 33ቱም ተነሱ። 33ቱም እያለቀሱ ጌታን ተቀበሉ። የሚደንቅ ሚራክል ሆነ። እንግዲህ ይሄ ምናት ሁለተኛ ወሬ ምናምን ወይ ሶስተኛ ወሬ ቢሆን ነው በጌታ ቤት እንደ ዳንኩኝ። እንግዲህ ቻሌንጁን የመጣው ወዲያው ነው ብዬሻለሁ ነው። እና ጳውሎስ ልክ እንደሚያደርገው እኔ ጭራሽ ጳውሎስ በእስር ቤት ውስጥ ሆኖ አይደለም ብዙ መልእክቶችን የጻፈው፣ ውጭ ላሉ ወገኖች ደብዳቤ እየጻፍኩኝ እንትን እያልኩኝ እየሸወድኩኝ ወደ ውጭ መላክ ሁሉ ጀመርኩኝ። እና ላይክ ወንጌል በትክክል በህይወቴ ሲፈጸም እመለከተው ነበር። እና መጨረሻ ላይ ግን እግዚአብሔር አንድ የተቀደደች መጽሐፍ ቅዱስ የሆነች ጥግ ጋር ወድቃ አገኘ። እዛ ውስጥ ማን እንዳስገባው አላውቅም። እሱን እያነበብኩኝ እያለ ጳውሎስና ሲላስ በእስር ቤት ውስጥ ሆነው ሲዘምሩ የወይን ቤቱ መሰረት ተናወጠ፣ ተከፈተ፣ ወጡ የሚለውን እሱን ሳነብ ወዲያው እንግዲህ መገለጥ የተለያየ ኤክስፒሪየንስ አለ። ሁሉ ሰው ብትጠይቅ የተለያየ እግዚአብሔር እንዴት ኢንካውንተር እንዳደረገው ይነግርሻል። በሚቀጥለው ቀን ልወጣ ነው አልኳቸው። የሚቀጥለው ቀን ደግሞ እሁድ ነው። ከዛ እስር ቤት ውስጥ ሰዎች አይወጡም በቀላሉ። ማታ ማታ ከተወሰድሽ እሱ ምናልባት የሆነ ቦታ ሊወስዱሽ ነው ወይ ሊያጠፉሽ ነው ተብሎ ነው የሚታሰቡ። ከዛ ምንድን የሚያስበው እስረኛው ይሄ ልጅ እንትን ነገሩ ናላው ለሳትወጣ አትቀርምና እየቃዠ ነው የሚል ነው። ከዛ የዛን ቀን ማታ ግን አንድ ጸሎት ጸለይኩኝ። ጌታ እኔ ልወጣ ከሆነ እነዚህ ሰዎች አትሊስት በመንፈስ ቅዱስ ኢንካውንተር አግኝቷቸው በልሳን ጸልየው መውጣት አለባቸው አልኩኝ። ግን እንዴት ይሆናል? ለምን ማታ ድምፅ ከወጣ እንደዛ ነገር እንደምናደርግ ከታወቀ ሌላ ችግር ነው የሚፈጠረው። የዛን ጊዜ ወሩ የክረምት ወር አልነበረም። ግን የዛን ቀን ማታ ላይ በረዶ የቀላቀለ ዝናብ ዘነበ። ሲዘንብ ጣሪያውን ሲመጣው ድምፅ አይወጣም። ኢሚዲየትሊ የማታ ላይ ነው። ተነሳሁኝ፣ እጄ ስጭን፣ ሁሉም በልሳን ተሞሉ። ሰዎች ተፈወሱ፣ ትንቢት የሚናገሩ ነበሩ። ለእኔ እንደሆነ ድሪም ውስጥ እንዳለው ነው የሚመስለኝ። የሚገርምሽ ነገር ያ ነገር ተፈጸመ። የነጋታው እንዳልኩሽ ቀኑ እሁድ ነው። በእሁድ ቀን እስረኛ አይወጣም። ቢወጣም በስራ ቀን ነው፣ ቢኮዝ እሁድ ስለሆነ። ለካ ምን ሆኗል መሰለሽ፣ የኔ ኬዝ ከዛኛው ፖሊስ ጣቢያ ስመጣ ኬዝ መጻፍ አለበት፣ ሪፖርት አለ አንቺን ሲያስረክብሽ።
የኔ ኬዝ ላይ ምንም የተጻፈ ነገር የለም። ምንም ሊጻፈም ስለማይችል የህግ አታችመንት ስለሌለው ግን ምን ያገኛሉ? ለካ መታወቂያ ኤክስፓየር አድርጋለች። መታወቂያሽን ለማደስ ደግሞ የሚሰጥሽ ደግሞ ፕሮቪዥን ፒሪየድ አለ። ስለዚህ ወጥቶ ማደስ አለበት ተብሎ ለካ ውስጥ ለውስጥ ተወስኖ በነጋታው ተጠራ። ማቴዎስ ፋንታሁን ዕቃን ይዘው ወጣ። እሑድ ቀን ሰዎቹ ደነገጡ። እግዚአብሔር ይህን ሚራክል አደረገ። ከዛ እስር ቤት ወጣ። እንግዲህ መጀመሪያ ጌታን ያገኘበት ኢንካውንተር ይሄ ይመስላል። የሚገርም ነው። ይሄ በጣም ትልቅ ኢንካውንተር ነው በእውነት እግዚአብሔር ይመስገን። በጣም እየገረመኝ ነው እና ጌታ አንተን አልፎ ሌሎችን አድሬስ ያደረገበት ነገር አሁን እነዛን ሰዎች ታገኛቸዋለህ? ጌታን አግኝተው የት ነው ማለት መንፈሳዊ ነገራቸው በጌታ እንደተጠበቁ ናቸው ወይ ታገኛቸው? እነዛ እስር ቤት ውስጥ እንግዲህ ያሉትን ሰዎች እውነት ለመናገር ከዛ በኋላ ስልክም አልነበረም አይደል? ስልክም ሞባይልም ምንም የለም። ብዙዎቹን አላገኛቸውም። ነገር ግን እዛ የነበረው ኮሚኒቲ፣ እዛ ኤርትራ ውስጥ የነበረ ኮሚኒቲ አሁንም የማገኛቸው አሉ በተለያየ ዓለም። ያው ከዛ በኋላ ስደት መጣ። እኔም እግዚአብሔርን በቃ ጊዜ አብቅቷል እዚህ ምድር ላይ ያለኝ ወደ ኢትዮጵያ በቀይ መስቀል በኩል ነው ወደ ኢትዮጵያ የተመለስኩት። ሌሎችም በተለያየ ዓላማ ተበትነዋል ያሉት። ያው ኤርትራ ውስጥ ያለው ኬዝ እናውቃለን። ስደቱም እየባሰ መጣ። ግን እስካሁን ድረስ ኮሚኒኬት የምናደርጋቸው እስካሁን ድረስ በተለያየ አሁን የምንገናኝ ትልልቅ አገልጋዮች በዓለማችን ላይ ከተነሱ አብረው የነበሩ ሰዎች ዛሬም ድረስ የማገኛቸው ሰዎች በእርግጥ አሉ። የሚገርምሽ የኤርትራ ክርስትና በጣም የሚደንቀኝ ፓርት ለምሳሌ አንድ ሰው ከጉባኤ ሲቀር ዘሆል ቸርች ነው ያንን ሰው ለመፈለግ የሚመጣው። እሱ ብቻ ደግሞ አይደለም፣ የእግዚአብሔርን ነገር አልጠግም ከማመለታችን የተነሳ አንዱ ሰው ቤት በቃ ስንጸልይ ውለን ስንጸልይ እናድራለን። ዲስከሽኑ እግዚአብሔር እና ያ ፍቅር ከብሔር ከጎሳ አልፎ ይሄዳል። ለምሳሌ እኔ አንድ ቀን የማስታውሰው መንገድ ላይ እየሄድኩኝ በወቅቱ ከ12 ሰዓት በኋላ ኢትዮጵያኖች በመንገድ ላይ ሲገኙ ወይ ያስሩሻል ወይ አንገላቱሻል በወቅቱ እና እኔ ስራዬን እንድንጨርሰው ደግሞ ማታ ወደ 3 ሰዓት አካባቢ ነው። በዛ ሰዓት ቅድም ያልኩሽ ያ ወንድም አብረን የተያዝን የነበረው አማኑኤል አለም ይባላል። አሁን ካናዳ ውስጥ ነው ያለው። ከሱ ጋር ወክ እያደረግን መንገድ ላይ ያስቆሙንና መታወቂያ ሲጠይቁን ሳሳያቸው የኔ ኢትዮጵያዊ ነው ምን ታደርጋለህ በዚህ ሰዓት ሲሉኝ እኔ ከስራ እየመጣሁ ነኝ ያለሁት ምናምን ብላቸዋል። ከዛ እሱም አዎ ከስራ ነው እየመጣ ያለው ምናምን ስላቸው ሲሉ ሱት ነው እንግዲህ ያደረኩት ዝንጥ ብያለሁኝ። መሀል ከተማ ላይ መንገድ ላይ ተንከባለናል። ሜንታል ቶርቸር አይነት ነገር ነው እና ያን ጊዜ አማኑኤል በጣም ትናለን ኖ ይሄ ሰው እኮ እሱ እንግዲህ ኤርትራዊ ነው። ይሄ ሰው እኮ ምንም ስራውን የሚሰራ ሰው ነው እንጂ ምንም ሌላ ነገር ውስጥም ያለ ሰው አይደለም። ስለዚህ እንዲህ ልታደርጉት አይገባም ሲሉ በእኔ ምክንያት እሱን እንኳን ተመቷል ያለው። አየሽ እንግዲህ እምነት ማለት ቢዮንድ ቴሪቶሪ የሚል ጉዳይ ነው። እኔ ኢትዮጵያዊ ነኝ፣ እሱ ኤርትራዊ ነው። ኤርትራዊነታችንና ኢትዮጵያዊነታችን ምንም አላገደንም። ለምንድን ነው መሰለሽ ይሄ በምድር ላይ ያሉ የብሔር የጎሳ የነገድ ነገሮች ኢየሱስ ክርስቶስ ከዛ ሁሉ አውጥቶ አንድ ቋንቋ የምንናገር የአንድ ሰማያዊ መንግስት ዜጋ እንድንሆን አድርጎናል። እነዛ ሶሻል ፋብሪክሶች ናቸው። አማራነታችን መልካም ነው፣ ኦሮሞነታችን መልካም ነው፣ ትግሬነታችን መልካም ነው፣ ቤኒሻንጉልነታችን መልካም ነው። እነዚህ ሁሉ ግን ሶሻል ፋብሪክሶች ናቸው። ከዚህ የበለጠ ደግሞ ልዕልና ያለው ስብዕና አለ። ምን የሚባል ሰውነት። የትኛው አይነት ሰውነት? በክርስቶስ ኢየሱስ የተነሳው ሰው፣ ግሪካዊም ያልሆነው፣ አይሁዳዊም ያልሆነ፣ ጨዋም ያልሆነ፣ ባሪያም ያልሆነ፣ ሴትም ያልሆነ፣ ነገር ግን ከዛ በላይ የገዘፈ በእግዚአብሔር ኢሜጅ ኤንድ ላይክነስ አሁን ደግሞ ከወደቀ በኋላ ደግሞ በክርስቶስ ኢየሱስ ሪስቶር የተደረገ የአዲስ ፍጥረት ማንነት በእኛ ውስጥ ስለነበረ ይሄ ኢቭን ቋስም እኮ በዛው ወቅት ኢትዮጵያና ኤርትራ እኮ ጦርነት ውስጥ ናቸው ያሉት። ያ ሁሉ ሳያግደን ግን አንድ ላይ እግዚአብሔር እንፈልገው ነበር። በዛ ውስጥም ነበረ እግዚአብሔር እንግዲህ ድንቅና ተአምራቱን የሚያደርግና የሚያፈሰው ነበር። ለዚህ ነው ከነገድ ከቋንቋ ከህዝብ ከተለያየ ህዝብ አብርሃምን እኮ ሊባርከው ሲፈልግ እኮ ከቤትህ ከሀገርህ ከህዝብ ውጣ ነው። ቢኮዝ ያ ማይንድ ሴት ውስጥ ካልወጣ በስተቀረ የእግዚአብሔርን የኪንግደሙን ሀሳብ እና ፕሪንሲፕል በአብርሃም ውስጥ ሊተረጉሙ አይችልም ነበር። እይታውን ይጋርድበት ነበር። ስለዚህ ያንን ነገር አሁን ላይ ቆሜ ሳስበው ምን አይነት መባረክ ነው፣ ምን አይነት መታደል ነው እያስባለሁ። ለመሰለሽ አሁን
አንዳንድ ቦታ ላይ ስታይ እኮ ሰውን መንገድ ላይ ወድቆ ስታዩ በብሔሩ ለይተሽ የምታነሺው ከሆነ ትርጉም አይኖረው። ማለት ያለብሽ ብሔር ጠቅሰሽ ሳይሆን ሰው ወደቀ ነው ማለት ነው። ለዚህ ነው ኢየሱስ ክርስቶስ እኮ ያ ሳምራዊ ሰው የበለጠ የሆነው ከሌሎቹ። አይሁድና ሳምራውያን አይተባበሩም ነበር አይደለም? ነገር ግን ያ ሳምራዊ ያ በሽፍቶች ተደብድቦ የተጣለ ሰው ሲያገኝ ሳምራዊነቱ አይሁዱን እንዲረዳው መሀል ላይ ጋሬጣ ሆነበት። ሰውነቱ ስለገዘፈበት አይደለም አሁን የሚታከምበትን ከዚህም በኋላ የሚታከምበትን ስመለስ እኔ እከፍላለሁ put it on my account ብሏቸው ኢየሱስ ክርስቶስ ጠየቀው። ታዲያ ለዚህ ሰው የሚቀርበው ማን ነው? ያንቺን ብሔር ብቻ፣ ያንቺን ቤተሰብ ብቻ፣ ያንቺን ቋንቋ ብቻ የምትረጂ ከሆነ እሱ ማን ያደርጉታል አለ ኢየሱስ ክርስቶስ ሲናገር። እሱንማ አላቸው ቀራጮችም ያደርጉታል አላቸው። የእግዚአብሔር የኪንግደም ኮንሰፕት ደግሞ ከቀራጭነት ሜንታሊቲ በላይ ቢዮንድ ቦርደር፣ ቢዮንድ ቴሪቶሪ፣ ቢዮንድ ላንጉዌጅ፣ ቢዮንድ ኤትኒሲቲ የሚያልፍ እነዚህ ነገሮች የፈጠርናቸው ወደዚህ ምድር መተን ይሄንን ስጋ ከለበስን በኋላ ነው። እነዚህ የምንዘረዝራቸው ነገሮች እኮ አንዳንዶቹ የኤርትራንም የሆኑ የኢትዮጵያንን ድንበር መሻገር እኮ አይችሉም። እኔና አንቺ የምናገረው ቋንቋ እኮ ምናልባት ችሎታው እኮ እስከ ሞያሌ ድንበር ወይም እስከ ሶማሊያ ድንበር ወይም በላይ እስከ ኤርትራ ድንበር ብቻ ሊሆን ይችላል። ግን በውስጣችን የያዝነው የተሸከምነው ስፒሪት ግን ቦርደርለስ ነው፣ አንሊሚትድ ነው። ከዛ ያለፈ ነገር እና እሱን ሳስብ ዛሬ ላይ ቆሜ በሀዘንም በትካዜ ሆኜ ያንን ጊዜ አንዳንድ ጊዜ በመገረም ሆኜ አስበዋለሁ። በጣም የሚገርም ነው፣ እየገረመኝ ነው። እና ይሄ ሪቫይቫል በኤርትራ ምድር ላይ ሲሆን ምን ያህል ክርስቲያኖች ነበሩ? የዛኔ እንግዲህ እድሉን ያገኘው በዛ ታይም ነው እና አሜዚንግ በጣም በጣም የሚገርምሽ ነው። እንግዲህ ያን ጊዜ እንዳልኩሽ እኔ ደግሞ የምሰራው የነበረው ናይት ክለብ ያለው ቦታ ነው። እኔ በዛን ወቅት ላይ ስራ ስቀጥል እንዳልኩሽ በጣም ፌመስ የሆንኩ ሼፍ ነኝ። ስለዚህ ኤኒ ፕሌስ ጠረጴዛ ላይ የማቀርበውን የመደራደሪያ ነጥብ የኔ ኢንስቲትዩሽን ይቀበላል። አንዱ ከደሞዝ እኩል የምደራደረው የነበረው ነገር እዚህ ክለብ ያለበት ቤት ስለሆነ መጠጣት እችላለሁ ወይ ነው። ስራዬን ስለሚፈልጉት ኦኬ ነው እና እንደ አሸን የኤርትራ ወጣት በክለብ ናይት ክለብ ውስጥ አዲስ ሀገርም እንደመሆኑ መጠን እንደተለቀቀ እንትን እንደ ግሪሳ ይሄ ያኛው ዓለም በጣም ኮንትሮል አድርጎት ነበር እና እነዚህ ሁለት ወንድሞች ሐዋርያው ዘውዴ በሱዳን በኩል አድርጎ ወደ ኤርትራ ገብቶ ወንድማችን ደግሞ አሁንም አውስትራሊያ ውስጥ እያገለገለ ነው ያለው ተስፋ ጽዮን ፓስተር ተስፋ ጽዮን ከዚህ ከሬማ ቤተክርስቲያን በወንጌላዊነት ለሚሽነሪ ተልኮ ነው በዛ ውስጥ የመጣው እና ይህንን እሳት እነሱም የዛን ያህል ይነሳል ብለው ያሰቡትም አልመሰለኝም። ግን በቃ ተቀጣጠለ። በድንገት የተቃጠሉ በቃ አብዛኛው የመጣው ሰው ወደ ጌታ መንግስት ስታየው እንዳልኩሽ በዛ አይነት ህይወት ውስጥ የተያዘ ሰው እኔን ጨምሮ የሚገርም ነው። ማንም መስክሮላቸው በቃ እኔ ራሱ በቃ በዛ አይነት ነው እና ለሊት እንጸልያለን። ከዛ ወተን ናይት ክለብ ጋር ሄደን እንጸልያለን። እኔ እንዳልኩሽ እዛው ስለምሰራ እዛው ሁኜ እጸልያለሁኝ እና ጉባኤ ሲደረግ አንድ ጉባኤ ላይ በዛን ጊዜ አስታውሳለሁ ያሉ አዳራሾችን በሙሉ ተቆጣጠራቸው። የሲኒማ ቤቶች ትልቅ የሚባሉ ከተማ ውስጥ ያሉ 2000 1000 ሰው የሚይዙ በሙሉ አዳራሾች ተቆጣጥረናቸው ሰው ፍሎ ፈውስ መንገድ ላይ ነበር የሚሆነው። ነገር ግን እንዳልኩሽ ያንን ኮንቴን ማድረግ የሚችል አገልጋዮች ኦልሬዲ ስታብሊሽ ላስተደረጉ ሁሉም ሰው የመሰለውን ነገር ነበር የሚያስተምረው እና አንድ መድረክ ላይ አንድ ኮንፈረንስ ኦር ዋትኤቨር ክሩሴድ ሲደረግ የሚድነው ሰው ቁጥር በቃ የሚታክት ነው የነበረው። አይ ቲንክ ያ ፍሎ ያ ሙቭመንት መንግስቱን ማስደነገጠ ሼክ አደረገው።
ገብቶሻል። ስለዚህ ኢሚዲየትሊ ሙከራ አደረጉ። ሙከራ የተደረገው መጀመሪያ ምንድነው ነካ ማድረግ ነው የጀመሩት። ግን እንዳልኩሽ እውቀት በይዘው እኔ ምን ብዬ ማምን ሰው መሰልኩሽ አሁን ባልነው መረዳት ሰይጣን አድቫንቴጅ ተከር እንጂ በራሱ ስልጣንም የለው። አድቫንቴጅ ግን ቴክ ያደርጋል። መቼ ነው ቴክ የሚያደርገው አድቫንቴጅ? በአንድ ጉዳይ ላይ እውቀት ሳይኖርሽ ሲቀር። ለዚህ ነው ህዝቤ እውቀት ከማላት ሆሴ የሚለው ህዝቤ እውቀት ከማላት ጠፍቷል። ገብቶሻል? ኢግኖራንስ ኢዝ ዳርክነስ። ገብቶሻል? እውቀት ሪቨሌሽን በሌለሽ ጉዳይ ላይ እዛ ጋር ስትሮንግ ጎልድ ማግኘት ይችላል። ልክ እውቀት ፓወር እንደሆነ ሁሉ አለማወቅም ደግሞ ለመውደቅ ፓወር ነው። ለምሳሌ በረከት የሚለውን ነው ብሌሲንግ የሚለውንና ከርስን ዲፋይን ስናደርገው በረከት ማለት it is to be empowered for success ማለት ነው። ሶ ባልበራልሽ ነገር ላይ ውድቀትሽን ራስሽ ነሽ የምታፋጥኝ። because authority at the end of the day ተሰጠው ለሰው ነው። ስለዚህ በራስሽ ጥይት ራስሽ እንደመምታት እንደማለት ነው የሚሆነው እውቀት በሌለሽ ጉዳይ። ሶ በዛን ጊዜ የነበረው ነገር በእውቀት የሚተዳደር ጉዳይ ስላልነበረ እና ጠላትም ሲገባ ሰው ቀኝን ሲመጣ ግራህን የሚል ፊሎሶፊ የተከተለ እግዚአብሔር የሰጠውን ሊበርቲ ያስወሰደው። ኦኬ ከዛ በኋላ ግን እግዚአብሔር መልካም አይደለ? ሐዋርያ ሥራ ላይ እንደዛ አይደለ የተደረገው? አንድ ቦታ ሆኖ ኢየሩሳሌም ሲሟሟቁ የእስጢፋኖስ መሞት ምን አመጣ? መበተን አመጣ። መበተናቸው ደግሞ ወንጌልን ይዘው በዓለም ዙሪያ እንዲሄዱ አደረጋቸው። ዛሬ እነዛ ወንድሞች የኤርትራ እነዛ ወንድሞች በዓለም ዙሪያ ያሉት ትልቅ የሆነ የወንጌልን ስራ ይሰራሉ። ስለነሱ እግዚአብሔር አመሰግናለሁ። ለምን መጽሐፍ ቅዱስ ሲናገር እግዚአብሔርን ለሚወዱት በሐሳቡ ውስጥ ጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። so in any situation if you are aligning with God ማለት ነው ከእግዚአብሔር ጋር ፕሮፐር የሆነ አላይመንት ካለሽ ያንን ክፉን ነገር ኢቭን በስተትሽ እንኳን የመጣ ቢሆን እግዚአብሔር ወደ በጎ የመቀየር ቴንደንሲ ያለው ነው። ያ ነው የሆነው እዛ ላይ የሚገርም ነው።